ሰላምና ፍቅር በያላችሁበት የተወደዳችሁ የሚዲያችን ቤተሰቦች ነው። ከአሁኑ ሰዓት ጀምሮ ለዛሬ ያዘጋጀናቸውን መረጃዎች ይዘን ቀርበናል። ተከታተሉን ዘንድ በአክብሮት ጋብዘናችኋል። ለመከታተል የመቻችሁ ዘንድ አንኳር ጉዳዮቹን በማስቀደም እንጀምራለን። የጉዳዩ አሳሳቢነት እየጨመረ በመምጣቱ የሚመለከተው አካል አፋጣኝ መፍትሄ ይስጥበት ሲል ማህበሩ አሳስቧል። የዚህን ዝርዝር መረጃ ይዘናል። አገዛዙ በግንቦት 8 2017 ዓ.ም አሳየሁት ያለው ትርኢት ዛሬም እያነጋገረ ነው። በኢትዮጵያ ስደተኛ ሐኪሞች በመበራከታቸው በሀገሪቱ በጣት የሚቆጠር መጠን ያላቸው ቀዶ ጥገና ሐኪሞች መጠን አሳሳቢ ደረጃ ላይ ነው ተባለ። አነጋጋሪው የሟቹ ብርጋዴር ጄኔራል ጉዳይና የኢትዮጵያ ሀብት በማሽራክ ባንክ ዱባይ ስላለው የኒህንና ሌሎችን ዝርዝር መረጃዎች ይዘናል። ታደምጡን ዘንድ ድጋሚ ጋብዘናችኋል። ወደ ዝርዝር ጉዳያችን ተሻገር። የጉዳዩ አሳሳቢነት እየጨመረ በመምጣቱ የሚመለከተው አካል አፋጣኝ መፍትሄ ይስጥበት ሲል ማህበሩ አሳስቧል። ከሰሞኑ በተከታታይ ሲዘገብ እንደነበረው የሐኪሞች ጉዳይ እንደገና እያገረሸ ሄዷል። የመንግስት አላጋጭነትም የሕክምና ባለሙያዎችን ይባስ እንዲያመሩ አድርጓቸዋል። የኢትዮጵያ ሕክምና ማህበር ትናንት መግለጫ አውጥቷል። በዚህ መግለጫው በትናንትናው ሰዓት በተወሰኑ የጤና ተቋማት በከፊል የጤና አገልግሎት እየተስተጓጎለ መሆኑን ገልጾ በመሆኑም ማህበሩ ትኩረት ይሻሉ ያላቸውን ጉዳዮች በመዘርዘር የሚመለከተው አካል ትኩረት እንዲሰጥበት ጥሪ አቅርቧል። አንደኛ፣ ሐኪሞቹ በሚያነሷቸው ጥያቄዎች ማለትም የደሞዝ ማነስ፣ የጥቅማ ጥቅም ማነስ፣ የስራ ቦታ ደህንነት እንደ ኢትዮጵያ ሕክምና ማህበር ተገቢ መሆኑን እንደሚቀበልና ለረጅም ጊዜያት ለሚመለከተው ባለድርሻ አካል ጉዳዩን ሲያቀርብና ሲሰራበት እንደቆየ ገልጿል። በአሁኑ ሰዓት ግን የጉዳዩ አሳሳቢነት እየጨመረ በመምጣቱ የሚመለከተው አካል አፋጣኝ መፍትሄ እንዲሰጥበት ጥሪ አቅርቧል። በሁለተኛ ደረጃ አሁን ያለው ሁኔታ ማለትም የጤና አገልግሎቱ እንዲሁም የመማር ማስተማር ሂደቱ በምንም አይነት ደረጃ ቢሆን መስተጓጎሉ ማህበረሰቡን፣ የጤና ባለሙያውን እንዲሁም የጤና ስርዓቱን እጅግ ሊጎዳ የሚችል በመሆኑ ይህ ጉዳይ ወደ ተባባሰ ደረጃ ከመድረሱ በፊት የጤና ሚኒስቴር የሚመለከታቸው ባለድርሻ አካላት ከባለሙያዎች ጋር በመሆን አፋጣኝ የሆነ ሀገራዊ ውይይት በየደረጃው እንዲያካሂዱና ችግሮቹን በውይይት እንዲፈቱ እንዲደረግ ማህበሩ ጥሪ ያቀርባል። በሶስተኛ ደረጃ ሐኪሞች እንዲሁም የጤና ባለሙያዎች አሁን ካለው ሁኔታ ጋር ተያይዘው የተለያዩ ቦታዎች ለስር እየተዳረጉ መሆኑን በመግለጽ ባለሙያዎች ከስር እንዲፈቱና ወደ ስራ ገበታቸው ተመልሰው ለማህበረሰቡ አገልግሎቱን እንዲሰጡ ቢደረግ የተሻለ እንደሆነና በዚህ ረገድ የሚመለከታቸው አካላት አስፈላጊውን እገዛ እንዲያደርጉ አሳስቧል። በአራተኛ ማህበሩ ችግሮችን ለመፍታትና መፍትሄ ለመስጠት ከጤና ሚኒስቴርም ሆነ ባለድርሻ አካላት በሚያደርጓቸው ጥረቶች አብሮ ለመስራትና ትብብሩን አጠንክሮ በመቀጠል የመፍትሄው አካል ለመሆን ፈቃደኛና ዝግጁ እንደሆነ አሳውቋል። የኢትዮጵያ ሕክምና ማህበር በሀገሪቱ ሐኪሞች እንዲሁም የጤና ባለሙያዎች የሚነሱ ጥያቄዎችን አስመልክቶ ለጉዳዩ ትኩረት በመስጠት የተለያዩ የሙያ ማህበራትና ስፔሻሊስት ሶሳይቲዎችን በማስተባበር ውይይት በማድረግ እንዲሁም ሙያዊ ማህበራቱ ከጤና ተቋማት ጋር በመተባበር መፍትሄ ቢመጣ ይሻላል ሲል ገልጿል። ተያያዘ ዜና ሀገሪቱ ላይ እየተካሄደ ባለው አምባገነናዊ አካሄድና የዶክተሮች ግድያ በመበራከቱ ሀገር እየለቀቁ የሚሄዱ ሐኪሞች በቁጥር ከፍ ብለው ተመዝግበዋል ተብሏል። በኢትዮጵያ የቀዶ ጥገና ሐኪሞች እየተመናመነ እንደሆነ ነው አንድ ተቋም ያመለከተው። በሀገሪቱ ውስጥ ያለው የቀዶ ጥገና የሚያከናውኑ ሐኪሞች ቁጥር ከሚያስፈልገው እጅግ ያነሰ መሆኑ ነው የኢትዮጵያ ሐኪሞች ማህበር የገለጸው። ከዚህ በላይ ጥቂት ተማሪዎች ይህንን ሙያ መማር ስለሚፈልጉና ብዙ የሰለጠኑ ሐኪሞች ወደ ውጭ ሀገር ስለሚሄዱ ቁጥሩ ከጊዜ ወደ ጊዜ እየቀነሰ ነው ብሏል። በአሁኑ ጊዜ በሀገሪቱ ውስጥ ከ1000 ያነሱ የቀዶ ጥገና ሐኪሞች ብቻም አሉ ያለ ሲሆን ይህ ደግሞ ከ8000 በላይ ከሚያስፈልገው በጣም ያነሰ ነው ብሏል ማህበሩ። ይህ ችግር ከቀጠለ ኢትዮጵያ እንደ አሜሪካ ያለ በቂ ሐኪሞች ቁጥር ለማግኘት እስከ 300 ዓመት ሊወስድባት ይችላል ነው ያለ ማህበሩ። ወደ ሌላኛው ጉዳይ ስንሻገር አገዛዙ በግንቦት 8 2017 ዓ.ም አሳየሁት ያለው ትርኢት ዛሬም እያነጋገረ ነው። አገዛዙ በግንቦት 8 2017 ዓ.ም ምሽት በስካይ ላይ ታካሄድኩት ያለው የድሮን ትርኢትና አዘጋጆቹ የአርቲፊሻል ኢንተለጀንስ ኢንስቲትዩት እና የኢንፎርሜሽን መረብ ደህንነት አስተዳደር በጋራ በሚል የተላለፈው ፍጹም ውሸትና በቴክኖሎጂ ዘመን ህዝብን መዋሸት ነው ሲሉ ተናግረዋል። ከ26 ሚሊዮን ብር በላይ የተከፈለበት ነው የተባለው
የተባለው ይህ ትርኢት ተለምዳዊው የገዢዎቻችን ሿሿ ናት ሲሉ ብዙዎች ተደምጠዋል። ጉዳዩንም በማስረጃ አስደግፈው አቅርበውታል። በድሮን ሲጨፈጨፍ የኖረውና እየተጨፈጨፈ ያለ ሀገሬ አርሶ አደር የፎቶግራፍና የቪዲዮ ማንሻ ቢሆን ድሮን ከተባለ የሞት መልእክተኛ መስሎ ነው የሚሰማው ብለዋል አስተያየት ሰጫዎች። የትናንቱን የሰማይ ላይ ትርኢት ሲመለከትም እነዚህ ሁሉ ትንንሽ በራሪ ቁሶች ጠዋት ማታ ከማሳው ድረስ መጥተው የጥፋት እሳት የሚያዘንቡበት ቱርክ ሰራሽ ባይራክታር ድሮኖች እንደሆኑ አድርጎ እንደሚመለከታቸው መገመት አያዳግትም ብለዋል አስተያየት ሰጫዎች። ገዢዎቹ ረብጣ የህዝብ ገንዘብ አፍሰው ካሰሩት ትርኢት ዓላማዎች ውስጥም ይህ አይነት አሳሳች ውዥንብር መፍጠር አንደኛው እንደሚሆን መገመት ቀላል ነው ብሏል አስተያየት ሰጪ። ለማንኛውም ከሰሞኑ የታየው ወደ 1500 ድሮኖች ተሳትፎበታል የተባለው የድሮን ትርኢት የአርቲፊሻል ኢንተለጀንስ ኢንስቲትዩትና የኢንፎርሜሽን መረብ ደህንነት አስተዳደር በጋራ ያዘጋጁትና ያቀረቡት ነው ብሎ እንደነበረ የሚታወስ ነው። ይሁን እንጂ ይህ ትርኢት ሲንጋፖር የሚገኘው MIRS ኢኖቬት የተባለ ተቋም $200,000 ወይንም በእኛ ገንዘብ 26.8 ሚሊዮን ብር ገደማ ኮንትራት ወስዶ እንደነበረ እንደተሰራ ጋዜጠኛ ኤልያስ መሰረት ድርጅቱን አናግሮ መረጃም እንዳገኘም አጋርቶናል። ይህ ድርጅት ለሀገራትም ሆነ በግለሰቦች ደረጃ ገንዘብ እስከተከፈለው ድረስ መሰል ትርኢቶችን በማዘጋጀት ይታወቃል ነው የተባለው። ዜጎች በአስከፊ ኑሮ ጉስቁልና ውስጥ ሆነው እየማቀቁ መንግስት ተብዬው አካል ረብጣ የህዝብ ሀብት እያፈሰሰ ለቅንጡ ቤተ መንግስት ለብልጭልጭ ትርኢትና በዋናነት ደግሞ የገዛ ህዝቡን ለሚጨፈጭፍበት ጦርነት የማዋሉ አሳፋሪ ተግባር እንደተጠበቀ ሆኖ በየጊዜው የራሱ ያልሆነን ወይንም የህዝብ ተቋማት ያላደረጉትን እንዳደረጉ አድርጎ በተደጋጋሚ የሚዋሽበትና እንደ ህፃን ለማታለል የሚሞክረው ነገር በእውነት አሳፋሪ ነው የሚለው ቃል እንኳን የሚገልጸው አይደለም ይላሉ። ወደ ሌላኛው ጉዳያችን ስንሻገር በሀገሪቱ ከፍተኛ ወታደራዊ አመራሮች ላይ የተገኘው የገንዘብ መጠን እያነጋገረ ነው። ብዙዎች ተምረው ደክመው የለፉበት የደከሙበት ከእጅ ወደ አፍ ለመብላት አልሆን ባለ ሀገር ውስጥ በአንድ ወታደራዊ መሪ የሀገሪቱን ሚሊዮን ገንዘቦች ታጭቀው መገኘታቸው ብዙዎቹን አሳዝኗል፣ አስገርሟል፣ አስቆጥቷል። ከሀገር ውስጥ ባንኮች እስከ ማሽራክ ባንክ አቡዳቢ ሚሊዮን ገንዘቦች በስሙ ተመዝግበው እንደሚገኝ መረጃዎች አሳይተዋል። አገዛዙ ሀፍረት ይዞት ለቅሶውን በአግባቡ ያላካሄደለት ከፍተኛ ወታደራዊ አመራሩ የተገደለው በአማራ ፋኖ ብሔራዊ ኃይል ጎጃም ምድር ከጮቄ ተራራ ስር ህዳር ወር 2017 ዓ.ም እንደነበረ መረጃዎች ያሳያሉ። ብርጋዴር ጄኔራል ሰይፈ አንጂ በሀገሪቱ ወታደራዊ ደረጃ በ18ኛ ወታደራዊ ደረጃ የሚገኝ ከሀገሪቱ ዋና ወታደራዊ አዛዥ ፊልድ ማርሻል ዝቅ ብሎ የሚገኝ ሆኖ እናገኘዋለን። ብርጋዴር ጄኔራሉን ጣሊያንን እንደ በረዶ አቅልጦ ያስቀረው ቀጠና እንደፈለጉት ሊያፈናፍናቸው አልቻለም። ቡድኖቹ ስልጣን ሲባል በህዝባቸው ላይ እንዲተኮስ ይዘውት ከገቡት ወታደር ጋርም ደመከልብ ሆነው ቀርተዋል። በእኒህ ሟች ብርጋዴር ጄኔራል ስም በሀገር ውስጥ በኢትዮጵያ ንግድ ባንክ አሶሳ ቅርንጫፍ 77669 ከ63 ሳንቲም፣ በኢትዮጵያ ንግድ ባንክ አጉታ ቅርንጫፍ 631088 ከ62 ብር፣ ዊዚኒያ ባንክ ዳንግላ ቅርንጫፍ 835733 ከ21 ብር እንዲሁም ከሀገር ውጭ ባንክ ኦፍ ማሽራክ አቡዳቢ ከ14 ሚሊዮን በላይ ተመዝግቦ እንደተገኘ ታውቋል። ሚሊዮኖች ራበን ተቸገርን በሚሉባት ሀገር የሀገር ሚሊዮን ዶላሮች በዩኒፎርም ለባሽ ግለሰቦች ስም መገኘቱ የሀገሪቱን መውደቅ ማሳያ ነው ብለውታል ብዙዎች። ወደ ሌላኛው ጉዳያችን ስንሻገር የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋዛን እንቆጣጠራለን ማለታቸውን ተከትሎ እስራኤል በጋዛ አዲስ የምድር ጦር መክፈቷን ገልጻለች። የእስራኤል መከላከያ ኃይል ቃል አቀባይ ብርጋዴር ጄኔራል ኤፊ ዴፍሬን እንደተናገሩት ዘመቻው ከዚህ ቀደም ከነበሩት ጥቃቶች በተለየ መልኩ ሐማስ እንደገና ቁጥጥር እንዳያገኝ ግዛትን በማስጠበቅ ላይ ያተኩራል ብለዋል። እየገፋን ነው እና እኛን ሊያቆመን የሚችለው ብቸኛው ነገር የታጋቾቹ ወደ ቤታቸው መመለስ ብቻ ነው ሲሉም ተደምጠዋል። ጄኔራሉ ባለስልጣኑ ንጹሃን ሰዎች ወደ አስተማማኝ ቦታዎች እንደሚልኩም ገልጸዋል። እስራኤል ለሁለት ወራት ያህል ምንም አይነት የሰብአዊ እርዳታ እንዳይገባ ከከለከለች በኋላ እሁድ ዕለት ወታደራዊ ዘመቻዎችን ማስፋት አስፈላጊ በመሆኑ ምክንያት የጋዛ ነዋሪዎች መሰረታዊ ምግብ መጠን እንደሚያገኙ ማስታወቃለች። ዛሬ ያዝናቸው መረጃዎች እንዲህ ይመስሉ ነበር። ቸር እንቆይ።